መርዛማ ወዳጆቻችሁ የስነ ልቦና ጉዳት ብቻ አይደለም እናንተ ላይ ያደረሱ ያሉት። የናሽናል አካዳሚ ኦፍ ሳይንስ አንድ ጥናት አውጥቶ ነበርና ጥናቱን ዛሬ ነው ያየሁትኝ። የመርዛማ የሆኑ ሰዎች ወይም ቶክሲክ የሆኑ ሰዎች ለስነ ልቦና ህመም ብቻም ሳይሆን ለክሮኒክ ስትረስ በጣም ስር ለሰደዱ በሽታዎችና በአማካኝ 9 ወራትን ያለ እድሜያችን እንድናረጅ ያደርጉናል። እና በጣም ብዙዎቻችን ትዕግስት፣ መቻል፣ ቤተሰብ ነች፣ ጓደኛ ነች፣ አባት ነው፣ እናት ነው ምናምን እያልን በጣም ቶክሲክ የሆኑ መርዛማ የሆኑ ሰዎች ኢቭን መርዛማነታቸውን ፈልገው እንደሆኑ እያወቅን ችለናቸው እንኖራለንና እናንተ ከሞታችሁ በኋላ የሚስተካከል ነገር የለም። እናንተ በሽታ ላይ ከወደቃችሁ በኋላ የሚስተካከል ነገር የለም። በጤና እንኳን እያላችሁ አራሩላችሁ አይደለም ታማችሁ አይደለም ሞታችሁ። ማወቅ ያለባችሁ ግለሰቡ የሆነው መርጦ ነው ፈልጎ ነው። ስለዚህ እናንተ እሱን ማስተካከል አትችሉም። ማስተካከል የሚችለው ግለሰቡ ነው። ያ ማለት እሱ እስኪያስተካክለው እናንተ እድሜያችሁ ጤናችሁ ሊቀጠፍ አይገባም ማለት ነው። በገዛ ፍቃዳችሁ በገዛ ፍላጎቶቻችሁ በሽታን ባትሸምቱ ያለ እድሜያችሁ ባታረጁ መልካም ነው ብዬ አስባለሁ።